አተርፍ ባያጉዳይ አሉ። አተርፍ ባያጉዳይ አንዳንዴ አተርፋለሁ ብለን በራሳችን ላይ ጉዳት የምናደርስ ሰዎች ግን ወደ ራሳችን ቆም ብለን እናስብ። ማሰብም አለብን ግዴታ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዙ ይበልልኝ። እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም አልሐምዱሊላህ። እኔ ጋር ሁሉም ሰላም እና አተርፋለሁ ባይ አጉዳይ ማለት አንድ የገጠመኝ እውነተኛ እጨምራለሁ ብሎ የራሷን ያሳጣች አንድ ታሪክ ልንገራችሁ። ታሪክ ሳይሆን ያው እውነተኛ ነው እና አሜሪካ ነው ውጭ ሀገር ነው እኖራለሁ ብሎኝ ተዋወቀኝ አለች ባለ ታሪኳ። ማለት ታሪክ አይደለም እውነተኛ ነው። ሀይ ሀይ ተባባሉ። ሀይ ሀይ የሚባባሉት የምን ላይ ነው? ፌስቡክ ላይ። የፌስቡክ ሀይ ሀይ የታደገ ወደ ዋትሳፕ ላይ አድጎ በዋትሳፕ ማውራት ጀመሩ። ማውራት ሲጀምሩ ምን ይላታል? እቃ ልክልሻለሁ እና ያ የምልክልሽ እቃ ትቀበያለሽ ይላታል። እሷም ያው እሺ ትለዋለች። ሁለት ልጆች ያላባት ነው ማሳድገው አለች። እና ደግሞ ጉዳተኛ እናት አለችኝ አለች። ተከራይቼ ነው የምኖረው አለች። ያው አተርፋለሁ ባይናት እሷ። ከዛ ምን ይከሰታል መሰላችሁ? እቃው የተወሰነ ቀናቶች ይጠብቅና ልኬዋለሁ ከጉምሩክ ነው የሚመጣልሽ ተቀበይ ብሎ ይላታል። ይሄን ነገር ሁሉ የሚያደርጋት ግን ውስጥ አዋቂ፣ ውስጧን ያወቀ፣ ምንነቷን ያወቀ፣ የቱጋነሽ የቱጋናት ምንድነው የምትሰራው የት ነው የምትሰራ ያለ ሰው ነው ይሄን ሁሉ ሻው ሊሰራት የቻለው ማለት ነው። ከዛ ከተወሰኑ ቀናቶች በኋላ ይደወልላታል ከጉምሩክ ተደውሎ እቃው ደርሷል፣ በተላከልሽ እቃ ላይ $100 አለ። ያ ዶላር ሲመነዘር 15 ሚሊዮን ይደርሳል ብሎ ይሏታል። ጉምሩክ ነን ብሎ ደዋዮቹ ማለት ነው። ደግሞ ሴት ናት አለች። እንደዛ ስትላት እቺ ደግሞ እውነት ይመስላታል። ያ የዋትስአፕ ጓደኛ ተብዬው እውነትም ላከልኝ ነው የሷ ጉጉት። እነሱ ተመሳጥረው ነው ሻው ሊሰሯት። ከዛ በሰዓቱ እሺ እንዴት ይሻላል? አይ ይሄማ መንግስት የሚፈቅደው ነገር ስላልሆነ ብዙ ቀረጥ ነው የሚጠይቀው። የመንግስት ቀረጥ ወደ 95,000 ብር ማስገባት አለብሽ ብለው ይሏታል። እንግዲህ የሰው ቤት ነው የምሰራው አለች። ተንከራትቼ 5-10 ብዬ ያጠራቀምኩት ነው ያለችው ባለ ታሪኳ። ከዛ ይሄ 95,000 ብር ታስገባላቸዋለች። ባንክ ቁጥር ይልኩላትና ማለት ነው። ከጉምሩክ ነው የሚሏት። 95,000 ብሩ ካስገባች በኋላ አይ ይሄ 95,000 ብሩማ ብሩ ሊመነዝረው አልቻለም እና ሊመነዝረው ስላልቻለ 48,000 ብር ያስፈልጋል ድጋሚ ብለው ይሏታል። መልሳ ደግሞ ይሄ 48,000 ብሩ መልሳ ትልክላቸዋለች። እሷ የምታስበው 15 ሚሊዮን ይገባልኛል፣ ያ በዋትስአፕ ያዋራ ሰውዬው በቃ በትክክል ልኮልኛል ነው። ግን እሱ ሻው እየተጫወተባት ነው፣ ምስጢሯን ያወቀ። 48,000 ብሩ ካስገባች በኋላ 3 የባንክ አካውንት ላኪ፣ የፋይዳ መታወቂያሽ ኮፒ፣ ኦሪጂናል መታወቂያሽ ኮፒ አድርገሽ ላኪ ይሏታል። እቺ አተርፋለሁ ባይ አጉዳይዋ ደግሞ ምን ታረግላችኋለች? የፋይዳ ኮፒዋ የመታወቂያ ኮፒዋን አድርጋ ወደ እነሱ ትልክላችኋለች። ይሄንን ከላኩ በኋላ 3 አካውንት ከፍተሻል? አዎ። የዚህ የ3 አካውንት ደግሞ ማንቀሳቀሻ ወይም ዶላሩ ወደዛ ለማስተላለፍ 20,000 ብር ተጠይቀናል። 20,000 ብር አስገቢልን ብለው እነሱ 20,000 ብር አስገቢ ሲሏት ጊዜ በዛን ሰዓት ወደ ቀልቤ ተመልሼ
ወደ 180 ምናምን ሺህ ብር እነሱ ካቀለጧት በኋላ ነቃች። እና አንዳንዴ አተርፋለሁ ባይ አጉዳይ መሆን አያስፈልግም። ይሄ ሰው ከየት ነው የመጣው? በተለይ ወደዚህ አገር የምንኖር እኛ መጠንቀቅ አለብን። ከየት ነውስ የመጣው? እንዴት ነውስ ይሄ ሰውዬው? የት ነውስ ማቀው? ምንስ ሊያደርግልኝ ፈልጎ ነው? ለምንስ ነው? ሲጀመር ሰርተን ያላመጣነው የሰውስ ለምን እንጠብቃለን? ራሳችን ሰርተን የራሳችንን አላህ በረካ ያድርግልን ብለን የራሳችንን ቆጥበን መያዝ ነው እንጂ የሰው ለምን አስፈለገን? ለምንስ እንፈልጋለን ከሰው? በቃ አልሐምዱሊላህ ጤና ካለ መስራት ነው፣ ሰርቶ መለወጥ ነው፣ ሰርቶ ማግኘት ነው። ይኸው ከሰው አገኛለሁ ስትል የራሷ እውነት እንዳለችው ያለ አባት የምታሳድጋቸው ልጆቿ በተነች። 5 10 ያጠራቀመችውን ለእነሱ አስረክባ ማለት ነው። ይሄ ነገር የሚያደርገን ደግሞ ከሩቅ የሚመጣ አይደለም። ውስጥሽ የሚያጠናሽ ያለሽበትን የሚያውቅ ትውልድሽ የሚያውቅ ምን እንደምትሰሪ የሚያውቅ ከራስሽ ጋር አብሮሽ የሚጠጣን የሚበላው ነው። በአሁን ሰዓት ሰውን አትመኑ። ሰው ማመን በጣም ከባድ ነው። ሰው ማመን ቀብሮ እንደሚባል ሁሉ ማለት ነው። እና ምን አለች ባለታሪኳ? ያለ አባት ማሳደግ ልጆችና ጉዳተኛ እናት አለችኝ፣ ተከራይቼ ነው የምኖረው፣ እባካችሁ ኢትዮጵያውያን እርዱኝ ብላ ስትቀርብ ጊዜ የሚዲያ ሰው ሁሉ ምን አላት? አንቺ እኮ እየጠበቅሽ የነበረው ከሰው ነበረ። ያልሰራሽው ያልደከምሽበት እንዴት ከሰው ትጠብቂ ነበር? የራስሽን ይባርክልኝ ብለሽ የራስሽን መያዝ ትተሽ ከእነሱ እንዴት ትጠብቂ ነበር? ይሄ እኮ ምንም አይነት እርዳታ የሚያስፈልገው አይደለም። መጠንቀቅ የነበረብሽ የዛሬ ስንትና ስንት ዓመት እንደዚህ ነገር መደረግ የተጀመረ ምን ሆነሽ ነው? ይሄ ምንም አይነት እርዳታ አቅርቡልኝ ብትይ ምንም ማንም ተቀባይነት ያለው ነገር አይደለም። ምክንያቱም መጠንቀቅ የነበረብሽ መጀመሪያ አንቺው ራስሽ ነበር፣ ማጣራት ነበረብሽ። ይሄ ሰውስ ከየት ነው? መታወቂያው፣ የልደት ካርዱ፣ ፎቶ ምኑ ላከልኝ አለች። መታወቂያ፣ ፎቶ፣ የልደት ካርድ ኮፒ ሊሆን ይችላል። ዝም ብሎ እርስ በርሳቸው እዛ ኮምፒውተር ላይ የሰሩት ፎቶው ዝም ብሎ የሆነ ሰው ፎቶ ባክግራውንድ አድርገውት አስተካክለውት ምን አድርገውት ሊሆን ይችላል። ስንት አይነት ጉድ አለ በአሁኑ ሰዓት ቴክኖሎጂ በረቀቀበት ሰዓት ማለት ነው። እና እህቶቼ እኔ አንድ መመክራቸው ነገር ቢኖር ሰውን አትመኑ። በቃ ሰው አትመኑ። ሰው በጣም ከባድ ነው በአሁኑ ሰዓት። በተለይ አረብ ሀገር ለምንኖር እኛ ሰው በጣም ከባድ ነው። ሰው ማመን የለብንም። አንዳንዴ ደግሞ ስግብግብነትን ያለንን ሊያሳጣን ይችላል። የያዝነውን ሊያመልጠን ይችላል። መስገብገብም አያስፈልግም። አመጣጡ ከየት ነው? ከየት እየመጣ ነው? ይሄ ነገር ስገባበትስ ምን አይነት ነገር ነው? ምንስ ይዞብኝ ሊመጣ ይችላል የሚለው ነገር አጣርተን ይሆናል ወይ አይሆነውም የሚለውም ነገር አረጋግጠን እንጂ ዝም ብለን አተርፋለሁ ብለን ገብተን ደግሞ የባሰ ያለንን ሁሉ ማሳጣት። እንግዲህ የሰው ቤት የምትሰራ ሰው ናት። ልጆቿንም እናቷንም ስምን ላይ እንደጣለች ባንክ ላይ ያላትን ሁሉ አሟጣ ከላከችላቸው በኋላ ስልካቸውን ድብን አድርገው አጠፉ። ምኑ ትያዘው? እሺ ምን ውስጥ ትግባ? የትስ ትሂድ? እና ይሄን ነገር ከመድረሱ በፊት እህቶቼ በጣም ጥንቃቄ አድርጉ። በጣም ራሳችሁ ጠብቁ። ብርም የምትልኩለት ሰው በአሁኑ ሰዓት ኢትዮጵያ ውስጥ ይሄ ሰው ምን አይነት ሰው ነው? ሊይዝልኛል አይይዝልኝም ብላችሁ በደንብ እያጣራችሁ እንጂ ዝም ብላችሁ ያገኛችሁትን ሰው እናምነዋለን፣ አምነዋለሁ፣ የእከሌ ዘር ነው፣ የእከሌ ቤተሰብ ነው። ብር ሰይጣን ነው። ብር በጣም ያሳስታል። ብር ከወለድሽ ከእናትሽ ልጅ ያቆራርጥሻል። ብር በጣም ባለጌ ነው። እና እህቶቼ ይህ ሻውሻው የሚባለው ነገር ብዙ ቦታ ላይ እየተወራበት ነው፣ እየተነገረበት ነው። መጠንቀቅ አለባችሁ። ለዚህ ሁሉ ጠላትና መንስኤ የሚሆነው ደግሞ ሴቶች ነው። ማለቴ ሴቶች ያቺ አሁን እቺ ሻውሻው ሁሉ የምታደርጋት በስልክ የምታወራት ሴት ናት። በቃ እኔ ነኝ ከጉምሩክ ነው የደወልኩልሽ፣ አንቺ የከሊ ሰናይት ትባያለሽ ወይ? በቃ ያለው መረጃ እንዳለ ከሱ ጋር የሚያወሩት የነበረው ነው እዛ ጋር ያወራችላት ማለት ነው። እና እኛ ሴቶች ደግሞ አንደኛ የዋህነት ያጠቃናል። በየዋህነታችን ደግሞ ብዙ ሰው ይጫወትብናል። ለሰው እናዝናለን። በምናዝንለት ሰው ደግሞ ለራሳችን በጣም እንጎዳበታለን። እና በብዙ ነገር በጣም ጥንቃቄ ያስፈልጋል።
ውድ እህቶቼ ጥንቃቄ አርጉ። ለማንም ራሳችሁ አሳልፋችሁ አትስጡ። ሰርቼ እለወጣለሁ፣ ሰርቼ በራሴ ኃይል እቆማለሁ በሉ እንጂ ከሰው ይሄ ይመጣልኛል፣ ሰው እንዲህ ነገር ያደርግልኛል፣ እንደውም የሰውን እጠብቃለሁ ከተባለ እኛ እንሰንፋለን፣ አንሰራም፣ ሰርተን እንለወጣለን አንልም። ምክንያቱም የሰውን ነው የምንጠብቀው። እና ራሳችን ሰርተን ለመለወጥ ራሳችንን ለማዳበር መሞከር ነው እንጂ የሰው ነገር መጠበቅ የለብንም። የሰው ነገር ከጠበቅን የያዝነውን ያመልጠናል። ካመለጠን ደግሞ መጨበጫው ማምጫው በጣም ከባድ ነው እና በአሁኑ ሰዓት በጣም በጣም ትልቅ የሆነ በጣም ጥንቃቄ ያስፈልጋል። ራሳችሁ ጠብቁ፣ ተጠንቀቁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።